በሌላ አስተምረን እንደቆየው ማንነት መጀመር አይደለም መጨረስ ነው። ይህ ደግሞ ዛሬ ላይ ገብተን ወይም ነገ የምንለቀው ትግል አይደለም። እንልቀቀው ብንልም አይሆንም። አሁን አንድ ሰው በፍላጎቱ ገብቶ ነገ ደግሞ በፍላጎቱ ይወጣል እሱ አይሆንም። አሁን ድርጅት መስርተን ድርጅቱ እንድትሄድ ወይም እንድትጎል ወይም ትዳር እንድትመሰርት ወይም ንግድ እንድትነግድ ስለማይፈቅድልን ማለት ነው። ለሁላችንም ነው። ጥሩ ጀብድ የሰራን ሰው ማረግ እንሰጣለን። ጥሩ ጀብድ ወንድ ጥሎ ምናምን ማርኮ የሆነ ነገር ያደረገ 10 አለቃ 50 አለቃ እንሰጣለን። ይሄን የምንሰጠው ምንድነው? ድርጅት መስርተን መንግስት ስለሆነ ማለት በክፍለ ጦር በብርጌድ እያዋጋው ስለሆነ ስለዚህ ይሄን እናደርጋለን። ጀብድ ስሩ። ትግል ነው ያዝና ትግል ላይ ውጣ ወረዳ አለ። በሚሊዮኖች ወይም በዶላር ወይም በፈለገ ያለምን ሀብት ሙሉ ሰብስበና የአንድን ሰው ህይወት እንመልስ ብንል የማንመልሰው ውድ የሆነ ነገር በአለም ላይ ውድ የሆነ ነገር እየሰጠን ያለ። ስለዚህ ትግላችን አነሳሳችን መጀመሪያ በዱላና በድንጋይ በአካፋና በዶማ ነበረ። ያን ሁሉ ውጣ ወረዳ አልፈነ ወደ ክላሽ ከክላሽ ደግሞ ወደ ብሬን ከብሬን ወደ ዲሽቃ እስከ ሞርተር ድረስ ጠላት የታጠቀውን መሳሪያ ሙሉ ስንታጠቅ አልጋ ባልጋ አይደለም የመጣነው። ይሄ ሁሉም የሚያውቀው ስለሆነ ማለት ነው። አልጋ ባልጋ እስካልመጣን ድረስ ዛሬም ላይ እንዲህ እየጠነከርን ስንሄድ እንዲህ ጠላትን አንገት የሚያስደፋ ኃይል እየመሰረትን ስንሄድ ማህበረሰቡ ወደ ጎናችን እየተጠጋና ትግሉን ለማህበረሰቡ በምናደርግበት ሰዓት ላይ ጠላትኛን ባፈሙዝ ለማሸነፍ ጠላትኛን ባፈሙዝ ለማንበርከክ ሲያቅተው ጠላት ሌላ መስመር ዝርጋታ ይጀምራል። ሌላ መስመር ዝርጋታ ማለት ነው። ውጊያው አሁን ላይ ባፈሙዝ ብቻ አይደለም። ማወቅ ያለብን መንቃት ያለብን መገንዘብ ያለብን ይሄንን ነው። ዛሬ ላይ በእያንዳንዱ አቅጣጫ ታዋጣኛለች በሚላት አቅጣጫ ሁላ ጠላት እየተንቀሳቀሰ ነው ያለ። እኛ ደግሞ ጠላት ምን እየሰራ ነው ብለን የጠላትን አጀንዳ መቀበል ሳይሆን ጠላት ሊያስበው የፈለገውን ያሰበውን አይደለም። እዚህ ላይ ተገንዘቡልኝ። ያሰበውን አይደለም ያሰበውን እንዴት አሰበው ብለን እንድንመራመርበት አልፈልግም። እኛ ከሱ ቀድመን ሊያስበው የፈለገውን ምንድነው ሊያስበው የፈለገ ምንድነው ሊሰራ የፈለገ ምንስ እያሴረ ነው የሚለውን አስቀድመን ተገንዝበን የሱን ሴራ እየበታተነ የሱን ሴራ እየበጣጠስነ ባፈሙዝ ሲመጣ ባፈሙዝ በፖለቲካው ሲመጣ በፖለቲካው በሴራው ሲመጣ በሴራው እሱ አስበዋለሁና ያዋጣኛል ብሎ በሚንቀሳቀስበት አስቀድመን እያሰብን የሱን መንገድ እየዘጋነ ትላንትና ላይ ባካፋና በዱላ በከዘራ የጀመርነው በዶማ የጀመርነውን ትግል ዛሬ ወደ ስናይፐር ወደ ብሬን ወደ ሞርተርና ወደ ዲሽቃ ስናቀና አንገት ስናስደፈው መፈናፈኛ ስናሳጣው የፖለቲካውን ስራ አንዳንድ ክፍተቶችን እያሰፋ ለመጠቀም የሚንቀሳቀስበትን አካሄድ እውነት ለመናገር ከሰሞኑ አይተነዋል። ጠላት ማለት የሰው ልጅ አይደለም። ጠላት ማለት ብልጽግና ብቻ አይደለም። ጠላት ይሄን ትግል የሚጠላው ብልጽግና ብቻ አይደለም ሰይጣንም ነው። በእርግጥ ሰይጣንና ብልጽግና ባይለያዩ ማለት ነው። ይሄ ወጣት በለጋሪሜው ትላንትና ሌላ ቦታ ላይ ሌላ ክልል ላይ ወንድሜ ታረደ፣ ሌላ ክልል ላይ እህቴ ተደፈረች፣ እናቴ ተፈናቀለች፣ አባቴ ተገደለ። ስለዚህ ለምን የኔ ድሎት የኔ ኑሮ የኔ ሀብት ንብረት የኔ ወጣትነት ምን ይሰራልኛል? ትላንትና ላይ ሌላ ቦታ ላይ ያየሁት መከራና ስቃይ ሮሮ ዛሬ ላይ መንደሬ ድረስ የማይመጣበት አንዳች ምክንያት የለም። ስለዚህ ይሄ የመጣ ጠላት ሰይጣንን የተላበሰ ከሰይጣን ጋር የተጋበረ ከሰይጣን ጋር የተዋሃደ አመለካከት ያለው ስለሆነ ይሄንን ጠላት በወጣትነቴ የኔን ወጣትነት ተጠቅሜ ማጥቃት አለብኝ።
የኔ ጊዜ አሁን ነው፣ ታሪክ የመስሪያ ሰዓቴ ነው ብሎት በብስለት የወጣትነት ዘመናችሁን ትታችሁ እንዲህ በብርዱም በፀሐዩም ስትታገሉ፣ ነገር ግን እነዚያ የሰይጣን ግብር ያላቸው የሰይጣን አመለካከት ያላቸው የሰይጣን አስተሳሰብ ያላቸው ግን ተማርን እያሉ ትምህርት ምናልባት ከመቶ ማምጣት መስሏቸው ዕውቀት በሰይጣን ግብራቸው በዚህ ሁሉ የአማራ ህዝብ ደምና ነፍስ ላይ የተጫወቱ ዳቦ የሚበሉ ናቸው። ስለዚህ እነዚህ ከሰይጣን ይሻላሉ ብዬ አላስብም። በስውር የሚገባንን እያንዳንዱ ሊሸረሽረን የሚፈልገውን ነገር በብስለት ማየት ግድ ይላል። እዚህ ጦር ላይ የኔ የከሌ ምን አገባኝ የሚባል ነገር የለም። አንድ ወታደር ካጠፋ ያንን ወታደር ለምን አጠፋ በሰዓቱ መንቀሳቀስ ግድ ይላል። ከዛ ውጭ ግን ትናንሿን ጥፋት ትንሽ ናት የከሌን እንደዚህ ብለው ሊሸማቀቅ ይችላል ብለና ትናንሿን ጥፋት ዝም እያልናት የምናልፍ ከሆነ ስለዚህ እዚህ ወታደር ላይ የከፋለ ችግር ትንሽ ናት ከፋለን ከማሸማቀቀው ብዬ ዝም ካልኩ የከበደ ችግር ትንሽ ናት እሱን ከማሸማቀቀው ብዬ ዝም ካልኩ የኔ ትንሿ ችግር ወይም ያበበ የከበደ ትንሿ ችግር ተራራ ትሆንና የማንወጣው ዳገት ይሆናል። እያንዳንዷን ትንሿን ነገር ከስር እያረምን ከሄድን ጠላት ከምንም በላይ አንገቱን እየደፋ በቅናት እየተንቦገቦገ እውነት ለመናገር ቀስተ ደመና ብርጌድ በምንም አይነት መልኩ ስሙ ሲጠራ ብቻ ፍቅሩና አንድነቱ የሚያንቀጠቅጥ ቀስተ ደመና ብርጌድ ተሰልፎ ሲሄድ ብቻ አረማመዱ አካሄዱ ጠላትን የሚያርድ የሚያንቀጠቅጥ ነው። ስለዚህ ይሄንን ያለንን ፍቅር ያለንን አንድነት ለሌሎች ተምሳሌት እየሆነ ለሌሎች ተሞክሮ እየሰጠን እኛም ከሌሎች ተሞክሮ እያመጣን እኛ የጎደለንን ከሌሎች ብርጌዶች ከሌሎች ክፍለ ጦሮች ሌሎች የጎደላቸውን ከኛ እየወሰዱ ይሄንን የጀመርነውን ትግል ወደፊት ምክንያቱም ወታደሩ አንዴ ገጭ ገው እያለ በሄደ ቁጥር እየበዛ የሚሄደው የአማራ ስቃይ የአማራ እናቶች እንግልት የአማራ ማህበረሰብ ሞትና ስደት ስለሆነ በእኛ እንዝላልነት በእኛ ወደ ኋላ መቅረት በእኛ ችግር እያንገላታ ነው እያሳደር ነው እያፈናቀል ነውና እያስገደል ነው ያለ ማህበረሰብ ስላለ ቶሎ ብለነ አንድነታችንን አጠንክረን የትላንትናው ማንነታችንን በበለጠ እያጠነከርነ አንድነታችንን እያበረታታነ ትግላችንን አፋጥነን አይኑን አፍጦቹ እጁን ዘርግቶ የሚጠብቀንን ማህበረሰባችንን የድል ዜና ለመስማት ጆሮውን እየኮረኮረ ያለ ማህበረሰባችንን ቶሎ የድል ዜና እንድናሰማው አንድነታችን እንዲህ እንዳማረ እስከ መጨረሻው ድረስ እንድንዘልቅ ነው የምል። አመሰግናለሁ። በዓለም ላይ በጣም የሚያስፈራ ነገር ቢኖር ምናልባት አንበሳ ነብር ልትሉ ትችላላችሁ። ጫካ ውስጥ ብንሄድ የምንፈራውን ነገር ሁላችንም የየራሳችን ልንጠራ እንችላለን። እኔ ግን ጫካ ከሚያስፈራው በላይ የምፈራችሁም የማከብራችሁም እናንተ ነው። ወደፊታችሁ የምመጣው በፍቅር ስለምትስቡኝ በፍቅር ስለምትቀበሉኝ እና መጀመሪያ ላይ ስንጀምር ቅድም መዝሙር ነበር የዘመርነው። መዝሙሩ ጥሩ የሆነ ፍርቅርቅርቅ የሚል ውስጣችን ውስጥ የሚገባ ምን አይነት ጡመ ዘመን እንዳለው ማሰብ እስከሚጨንቅ ድረስ የሚገርም መዝሙር ነው የዘመርነው። መዝሙሩ ግን ከሚሰጠን ላዩን ከምናየው በላይ ቃል ኪዳን እየተጋባንበት ያለ ነው።
ስለ ሰንደቁ ስለ ኢትዮጵያዊነት ስለ ጓደኛ ደም እዛ መስመር ውስጥ ያላሉ ነገር የለም። መመርመር ከቻለ ከሱ ብቻ መማር በቂያችን ነው። አንድ አፍሪካዊ መሪ ነው እንትን ታጋይ ነው እንዲህ ተብሎ ተዘፍኖለታል። ለፋኖም ጭምር ማለት ነው። ፋኖ ተሰማራ እንደ ሆቸማኒ እንደ ቾኮቢራ ተብሎ ቾኮቢራ ማን ነው? ሆቸማኒ ማን ነው? ያን ብንዘረዝር ብዙ ነው። ግን ቾኮቢራም ሆቸማኒም የተወለዱት የአንዲት ሀገር ዜጎች ናቸው። የኢትዮጵያን የአፍሪካን ቅርምት ማለት የአውሮፓ ሀገራት የአፍሪካን በተቀራመቱትና ቀይ በገዙበት ወቅት ግን ይሄ ነው የኔ ሀገር ወይም ደግሞ እዚህ ነው የተወሰኑ ሳይሉ አፍሪካን ነፃ ለማውጣት ብዙ ቦታዎች ተዋግተዋል። ብዙ ቦታዎች ደማቸው ፈሷል። ብዙ ቦታዎች ቆስለዋል። ልክ እንደዛ ነው ፋኖ ተሰማራ ተብሎ የተዘፈነለት እና ያ አይነት ፋኖ የተዘፈነለት ፋኖ እንዲሆን ፈልጋለሁ። ምክንያቱም አጥር የሚገድበን ሰፈር የሚገድበን እንዳንጎል እኔ ያለሁት ምን ላይ ነኝ? ፋኖ ማለት ምንድነው? ግቡ ምንድነው? መጨረሻው ምንድነው? ምን ታገለው በምንድነው? በመርህ በመዋቅር እስከሆነ ድረስ መዋቅርና መርህ ብቻ ነው ሊመራን የሚገባ። እንደ ሆቸማኒ በደረስንበት ነፃዎች በደረስንበት ታጋይ ምናልባት ዘመን ማን ነው ዘሌ ሲላችሁ እንደቆየው ጎንደር ወሎ ሸዋም ድረስ ሄደን የምንታገልበትና ነፃ የምናወጣበትን ቀን ነው መናፈቅ ያለብን። አመንም አላመንም አማራ ነፃ ሳይወጣ ግን ተንገራግጦ የሚቆም ትግል የለንም። ይሄን ለማለት ነው የተነሳሁት። አመሰግናለሁ። አክብራችኋለሁ። ወዳችኋለሁ። ሊጠልፍ የሚሞክረው ለምንድን ነው ብለህ ጠይቀው። በቃ ገና እኮ እንደዚህ ሆነ እኮ አትቀርም። አንድ ጎጥ ላይ እንደዚህ ሆነ ተሰባስባ አትቀርም። ገና ልትወጣ ነው። ምክንያቱም መካናይዝድ ይታገዛል። በኮር ልትሆን ትችላለህ። በዛ ሰዓት 2 ሰው ልትገኝ ትችላለህ። አንድ ብርጌድ ውስጥ 2 ሰው ከዛ ውጭ አታገኘውም። ወይ ወሎ ይጥላል፣ ወይ ሸዋ፣ ወይ ጎንደር። ግን ወደፊት ምን ይሆናል? ተቀውዘህ የትም ቦታ ትዋጋለህ ማለት ነው። አንድ አማራ በሚለው ይሄን ነፃ ከወጣስ የት ትሄዳለህ? ኦሮማይ። ከዛ አንድ አድርገህ አንድ አማራ የሚለውን አልፈህ ደግሞ የት ትሄዳለህ? አንድ ኢትዮጵያ የሚለውን ልትሰራ ነው የወጣኸው አይደለ? በዚህ ልክ ነው መሄድ ያለብን እንጂ እና ደስ ትላላችሁ። እንወዳችኋለን። አርበኛ ስም ወርሶ ሳይጀግናይ ዛሬም ይዋደቃል ሰንደቅሽን ለብሶ አባት አርማው እንዲያነሳው ወድቆ ልጅ ከተፋለ ዝናሩን ታጥቆ ቴዎድሮስን መስሎ ላይ የዘለቀ የምኒልክ ጦር የንጉሥ ሚካኤል ፋኖ የታወቀ አንድም ይፈሩታል አንድም ይጠሉታል ቀመሱን መቼ ይንቁታል። አይዞሽ ኢትዮጵያዬ ወርባት በጀግናሽ ልቦች ተለኩሷል የነፃነት ፋናሽ አባዬ አፋፉ ላይ የተኛውን በሬ ቀዝቅዞ አደረጉት አውሬ ሰማኝማ ጀግናው አንተ እኮ የጦር ገበሬው ባለ ሱሪ ልጅ ነህ አውቃለሁ። ከአድዋ ተራራ ላይ ታሪክ የሰሩ የአርበኞች ልጅ እኮ ናት አውቃለሁ። እና የአርበኛ ልጅ ነው ሱሪ አውልቆ አባት ያስታጠቀውን ጠመንጃ ይፈታል እንዴ? ይፈታል ወይ? አበጭራሽ። አንተ ማነህ? አማራ ማነህ? ኢትዮጵያ ማነህ? ገበልክ ጥሩ ኢትዮጵያዊ ነኝ ስል የጠራኝ በዘሬ እየበሰጨኝ አማራ ነኝ ስለው ለምን ከፋው ዛሬ እየነደደኝ ትክን እያልኩኝ ኢትዮጵያዊንማ
ላትወስድብኝ አንተ ወይ የበሰጨኝ የበገለኝ የአማራነት ስሜን እንዴት አልመክተው እየነደደኝ የተፈተነው በቀኝ በግራ ያርበደብዳል ስሙ ሲጠራ ነፍጠኛ ነክቶ ሲያቅለበልበው እንደ ቦላጭቶ በርሳስ ቀለበ